የሙስሊም ሐቅ እኮ 6 ናቸው አሉ አንድ ሙስሊም ለሙስሊም ወንድሙ የሚያደርገው 6 ሐቆች አሉ اذا لقيته فسلم عليه ካገኘኸው በመንገድ ሰላም አለይኩም ወራህመቱላህ በለው ወይም እሱ ካለ ወአለይኩም ሰላም ወራህመቱላህ በለው ተመልከቱ እንግዲህ حق المسلم على المسلم አንድ ሙስሊም ለወንድሙ ሙስሊም ያለው ሐቅ ነው መብት ነው እኔ አሰላሙ አለይኩም ስልህ ወአለይኩም ሰላም ካላልክ መብቴን ነው የወሰድከው ልከስህ ይችላልው ምክንያቱም አሰላሙ አለይኩም ማለት ሱና ነው ወአለይኩም ሰላም ብሎ መመለስ ግን ፈርድ ነው اذا اذا لقيته فسلم عليه ካገኘው ሰላም አለይኩም በለው واذا دعاك فاجبه ይነው እንግዲህ ለሰርግ ከጠራህ ለጋብቻ ከጠራህ መሄድ አለብህ የሱ ሐቅ ነው ካልሄድ ሐቁን አፈረስክ ማለት ነው ከዛ በኋላ واذا استنصحك فانصح له ከማከረህ አማክረው ለራስህ የምታደርገው ምክረው ለምሳሌ አኺ የኔ ሴት ልጅ አለሽና የገለጅ መጥቶ ያኒ ስጠኝ አለኝ እነ ገሌ ታቃቸዋለህና እስቲ አማክረኝ ልስጠው ምን ታያለህ ብሎ ሲያማክረህ ዝም ብለህ በትንኩልና አታማክረው ይህች ልጅህ ብትሆን ምን ታረግ ነበር በዚህ መልክ አማክረው ማለት ነው ሌላ واذا عطس فحمد الله فسمته او شمته يعني ካስነጠሰ انت شو ብሎ ካስነጠሰ ግን ሸርጥ አለ الحمد لله ካለ الحمد لله ካላለ አትመልስለት ወይም ደግሞ الحمد لله በል ትለዋለህ ወይላ الحمد لله የሚል ቃል ካልሰማ يرحمك الله አትለውም واذا مرض فعوده ከታመመ زياره አድርግለት 5 6ኛው واذا مات فاتبعه ከሞተ የሱን ጀናዛ ተከትለህ ጉድጓድ ውስጥ እስከሚቀበር ያኒ እንትን ቅበረው ማለት ነው 6 ናቸው ከነዚህ 6 اذا دعاك فاجبه ካገባ ሂድና በጣም እንትን አመጉሰው መብሩክ በለው ከሱ ጎን ለጎን ሆነው ሰርግ እስከሚያልፍ ያጅበው ማለት ነው واذا تاملنا في قوله تعالى في قوله صلى الله عليه وسلم مجمر استي حديث ወደ መጀመሪያ እንመለስ حق المسلم على المسلم ولم يقل حق المسلم للمسلم لا على ማለት እዚህ ዋጅብ ነው يعني እኔ ሐቅ አለኝ ካንተ ሐቁ ምንድነው ሐቁ ሰርግ ከጠራሁ መምጣት አለብህ ደሞ ምን አሉ ወንድሞች በጣም የተቀደሰ ነገር ነው አንድ ሰው ወደ ሰርግ መሄዱ ወይም ደሞ ማጨት ሲባል የገሌ ልጅ ሽማግሌዎች ይሄዱና ያንተ ልጅ ለኛ ልጅ ስጠን ትለዋለህ ለአባቷ እሺ ሰጥቻለሁ ይላል ያኒ ምግብ ይመጣል ትበላላችሁ ትዝናናላችሁ ከዛ ይህን ጀልሳ አሉ ይህን የሰርግ እንትኑ ስብሰባ ወይም ልጅ የምትጠልብበትና ልጅ የሚሰጡ በጣም የተባረከ ነገር አሉ ለምን መሰላችሁ እነዚህ የተሰበሰቡ ልጅህ ስጠን ብለው እሺ የሚል አንቱም تؤسسون بيت إسلامي يعني تضعون أول لبنة من بيت إسلامي مجمريا يسلمنا بيت سيقواقوام إن أنت مجمريا طوب مجمريا دنقا يسكمتاتشو إن أنت ناتشو لمن يا محمد لجيه للجاشن ستين إيش ستتشالو خلاص تدار تاسركوا هون عقد اللي تدرقنو بزي مكنيات يتدار هوت ወይም ያንዲ ቤተሰብ ትዳር አሁን የመሰረታችሁት እናንተ ይህ ትዳር